ጌታችን ሞት በሞት ሞተ የሚል ይሆናል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ በፊት ከሙታን የተነሱ ብዙ ሰዎች ነበሩ። ከሞቱ በኋላ የተነሱ ኤልያስ ሙት አስነስቷል። በሰራፕታ የነበረችው መበለት ልጅ ወይም የቤተ ክርስቲያን ሊቃውንት ዮናስ ነው ብለው የሚጠሩትን ሕፃን ልጅ አስነስቷል። ኤልሳም በሕይወት እያለ ሙት አስነስቷል። ከሞተም በኋላ አጽሙ ሙት አስነስቷል። በሌላ በኩል ደግሞ ሞተው ባይነሱም ሞት ያልነካቸው ሰዎች ደግሞ በብሉይ ኪዳን እንደዚሁ ነበሩ። ኤልያስ ሞት አልነካውም። በመጽሐፈ ነገሥት ካልዕ ምዕራፍ 2 ላይ እንደሚነግረን እግዚአብሔር በእሳት ሰረገላ ወደ ሰማይ ወስዶታል። ሄኖክ ሞት አልነካውም፣ እግዚአብሔር ወሰደው ይላል። በክርስቶስ ዘመነ ስጋዌ በመዋዕለ ስጋዌው በሚያስተምርበት ጊዜ ከሙታን የተነሱ ሰዎች አሉ። አልዓዛር ከሙታን ተነስቷል። ወለተ ኢያኢሮስ ከሙታን ተነስታለች። በሐዋርያት ዘመንም ሐዋርያት ከሙታን ያስነሷቸው ሰዎች አሉ። በሊቃውንት ዘመንም በቅዱሳን ሰማዕታት ዘመንም እንደዚሁ ወደፊትም ሞትን ቀምሰው ከሞት የሚነሱ ሰዎች ሊኖሩ ይችላል። እነዚህ የሁለቱ ልዩነት አለ። ሞትን ቀምሰው ከሞት የሚነሱትም ሞትን ሳይቀምሱ በአጸደ ሥጋ የሚያርጉትም ከመድኃኒታችን ከኢየሱስ ክርስቶስ ሙቶ መነሳት ጋር ይለያያሉ። የሚለያዩት በሶስት መሰረታዊ ምክንያቶች ነው። እነዚህ ምዕመናን ሁላችሁ እንደ ክርስቲያንነታችሁ ማወቅ አለባችሁ። እነዚህ ካላወቅን በትንሣኤው ዕለት መዘመርም አንችልም፣ ትንሣኤውን ማክበርም አንችልም። እንኳን ለትንሣኤው በዓል አደረሰ ብለን መነጋገርም የለብንም። እነዚህን ስናውቅ ነው የትንሣኤው በዓል ልዩ በዓል የሚሆን። የመጀመሪያው እነዚህ የተነሱት ሁሉ አስነሽ ያስፈልጋቸው። የሚያስነሳ በራሳቸው ዓለም የተነሱ እግዚአብሔር በትእዛዙ ያስነሳቸው አሉ። ቅዱሳን በተሰጣቸው ስልጣን ያስነሷቸዋል። ኤልያስ እግዚአብሔርን ለምኖ፣ ኤልሳ እግዚአብሔርን ለምኖ፣ ሐዋርያት እግዚአብሔርን ለምነው አስነስተዋል። መድኃኔዓለም ኢየሱስ ክርስቶስ ደግሞ በልዩ ስልጣን ከማንም ባላገኘ ስልጣን ተነሽ ተነሳ ብሎ አስነስቷል። አልዓዛርን ተነሽ ተነሳ ብሎ እንዳስነሳው ተነስ አልዓዛር ተነስ ብሎ እንዳስነሳው በስልጣን እነዚህ ሰዎች ምንም እንኳን ሞትን ቀምሰው ቢነሱ አስነሽ ግን ያስፈልጋል። እርሱ ግን ማንም አላስነሳው። ለዚህ ነው ልበ አምላክ ዳዊት በመዝሙሩ እግዚአብሔር ከእንቅልፍ እንደሚነሳ ተነሳ። ከእንቅልፍ እንደሚነሳ ልክ የወይን ጠጅ ጠጥቶ በወይን ጠጅ ምክንያት በሞትና በሕይወት መካከል ከሆነ በኋላ ራሱ አፈፍ ብሎ እንደሚነሳ ጎልማሳ ተነሳ ብሎ የተናገረው አፈፍ ብሎ እንደሚነሳ። የወይን ጠጅ የሚጠጣ ሰው በስካርና በጤና መሃል ሆኖ ነው የሚተኛው። በአካባቢው የሚደረገውን ነገር አያውቅም። እንደ ሞት ሰመመኑስ እንደገና ደግሞ እንደ ሞተ ሰውም አይደለም። ይንቀሳቀሳል፣ ያስባል፣ ይተነፍሳል። ከባድ ጩኸት ከሰማ ደንግጦ ይላል። እንዲህ አይነት ሰው አፈፍ ብሎ እንደሚነሳው ሁሉ እርሱም በሶስተኛው ቀን ራሱ ብድግ ብሎ ተነሳ። ወይም በነጣው ሰው የመሰለው ኢየሱስ ክርስቶስ ሞተ ስንል እኛ ሞትን እንደሚባል እኛ ሞተ ከተባለ መበስበስ አለ። በእኛ ሞት መበስበስ ነው ያለው። አንድ ሰው ሞቶ ሳይበሰብስ መቆየት አይችልም። በዚህ በሳይንሱ ሰዎች ሞተው ሳይበሰብሱ የሚደረግ መድኃኒት አለ። እሱ እንኳን ቢሆን ብልየት ያጋጥማቸዋል።
ማምጨት እንደ በፊቱ ሙቀት ልምላሜው አብሯቸው አይሆንም። ስጋቸው እንዳይፈርስ አጥንታቸው እንዳይፈርስ ያደርጋቸዋል እንጂ ሙቀቱ ልምላሜው የደም ዝውውራቸው እንዳያቀሙ አይደለም። በሳይንሱ ብቻ ሳይሆን በቅዱሳን ቃል ኪዳን በሀገራችን ቃል ኪዳን ተሰጥቷቸው በአካባቢያቸው በገዳናቸው በደብራቸው የተቀበሩ ሰዎች አጥንታቸው ሳይፈርስ ስጋቸው ሳይፈርስ የሚገኙባቸው ለምሳሌ እዚህ ሰሜን ሸዋ ሚዲያ የሚባል ቦታ የአቡነ መልከጼዴቅ ገዳም አለ። በ13ኛው መቶ ክፍለ ዘመን የነበሩ ኢትዮጵያዊ ጻድቅ ናቸው። አቡነ መልከጼዴቅና አቡነ ገብረ ቅዱስ በአንድ ዘመን እዚያው ተጸልየዋል። አብረው ከጸለዩ በኋላ አቡነ መልከጼዴቅ እዚያው በገዳማቸው ሲቀሩ አቡነ ገብረ ቅዱስ ደግሞ ወደ ዝቋላ ሲመጡ ሁለቱ የተለያዩባት ቦታ ነች። ተሰነባብተው የተለያዩባት ቦታ ያቺ የቃል ኪዳን ቦታ ከዚያ በመለስ የሚቀበር ሰው ሁሉ አጽሙ አይፈርስም። ከዚያ በኋላ የሚቀበር ሰው ግን አጽሙ ይፈርሳል። አንዳንድ ጊዜ ገበሬዎቹ ባለማስተዋል አንዱ ሰው ሁለት ቦታ ይቀበሩታል። ግማሽ አካሉ ወደዚህ ግማሽ አካሉ ወደዛ ተደርጎ ያን ጊዜ ግማሽ አካሉ ይፈርሳል፣ ግማሽ አካሉ ግን ሳይፈርስ ይቀራል። ዛሬ ድረስ ማየት የምትችሉት ታሪክ ነው። እንዲህ በቃል ኪዳን አጽማቸው ሳይፈርስ የሚቀሩ አጽማቸው አይፈርስም እንበል እንጂ እነዚህ ሰዎች ግን ማርጀት አለባቸው። እንደ በፊቱ የደም ዝውውራቸው እንደ በፊቱ ጅማቶቻቸው አይሰሩም። እርሱ ግን ሞተ ስንል በስጋ ሞተ፣ በመለኮት ግን ሕያው ነው። መለኮት ከነፍስ ጋር ተዋህዶ ወደ መቃብር ወደ ሲኦል ወርዶ አዳምን ነፃ ወጣ። መለኮት ከስጋ ጋር ተዋህዶ ወደ መቃብር ወረደ። ስለዚህ መበስበስ አላጋጠመው፣ ውስንዳ መቃብር አላጋጠመው ነው። ውስንዳ መቃብር ማለት በመቃብር ውስጥ መበስበስ ማለት የእሱ ሞት የተለየ ነው። ለዚህ አስነሻል አስተገዶ ራሱ ተነሳ። ከእንቅልፍ እንደሚነሳ ድንቅ ብሎ ተነሳ። እናንተ አሁን እንቅልፋችሁን ሲጨርሱ ፈለገው ረጅም ብታዩ እንቅልፋችሁን ሲጨርሱ ልክ እንደዚያ እሱም ያስተባትና ራሱ እግዚአብሔር ነውና እግዚአብሔር ብሎ የቀጠራ አስተጠሮ ስትደርስ ራሱ ባቀዳት ጊዜ ተነሳ ማለት እንዲህ ያለው ባመጣ። ስለዚህ የነሱ ሞት ከሱ ሞት በዚህ ላይ ነፍስ ተነሱ ስንል አስነሽ ያስፈልጋቸው አስነሽ ያስፈልጋቸው። ሁለተኛ እነሱ ቢሞቱና ቢነሱ የነሱ ትንሣኤ ለሌሎቹ ለትምህርት ለተግሳጽ የእግዚአብሔርን ድንቅ ሥራ እንድናደርግ ያደርገናል እንጂ ሕይወት አይሰጠንም። በእነሱ ትንሣኤ እኛ ትንሣኤ አላገኘንም። ትንሣኤያቸው ትንሣኤ አልሰጠንም፣ ግን የእግዚአብሔርን ድንቅ ሥራ እናደርጋለን። ሞተው ለመነሳት የበቁ ቅዱሳንንም ጸሎታቸውን፣ በረከታቸውን፣ ቅድስናቸውን፣ ረድኤታቸውን እንማጸናለን እንጂ ትንሣኤያቸው ትንሣኤ አላስገኘንም። በዚህ ነው አንዱ የነሱ የሚለው ወይተኛ ይቆሰልታል እኔ ግን ትንሣኤ አላስገኘችም። የመለስ ማለት ተነሳ እኔ ግን ትንሣኤ አላስገኘችም። አላዛር ተነሳ እኔ ግን ትንሣኤ አላስገኘችም። በሱ ላይ የተደረገውን እግዚአብሔርን ድንቅ ሥራ ግን አደንቃለሁ፣ አመሰግናለሁ። እግዚአብሔር ለአላዛር የተደረገ ለእኔ እንደተደረገ ነው የሚቆጠረው። አላዛር ሲራብ እኔ እንደተራብኩ እንደምቆጥረው ሁሉ ለወንድሜ የተደረገው ሁሉ ለእኔ እንደተደረገ ነው። ስለዚህ ለእኔ እንደተደረገ ቆጥሬ እግዚአብሔርን አመሰግናለሁ እንጂ የአላዛር ትንሣኤ ለእኔ ትንሣኤ አልሆነኝ። ሁለተኛው የሚለየው ይሄ። ሶስተኛ እነዚህ ሰዎች ከሞት አመለጡ እንጂ ሞትን አላሸነፉም። ሞት ድል አልሆነም። እነሱ ግን ከሞት ልክ ከአንበሳ መንጋጋ እንደሚያመልጠው ከዘንዶ አፍ እንደሚያመልጠው ከሞት አፍ አመለጡ እንጂ ሞትን ለአንዴና ለመጨረሻ ጊዜ ኃይል እንዳይኖረው አላደረጉትም። ያን ጊዜ ገና ሞት ወይ መውጊያ የታለ ሲሆን ወይ ድል መንሳት ይችላል አልተባለም። ገና የእነሱ ሞት ድል የሚነሳ ሞት አለ። የድል ነሺዎች እነሱ ራሳቸው ተነሱ እንጂ ሞትን ግን አላሸነፉትም። በእነዚህ በሦስቱ ምክንያቶች የእነሱ ትንሣኤ ከክርስቶስ ትንሣኤ ይለያል። የጌታ ትንሣኤ ግን እሱ ሞተ ስንል ሞትን በሞት ለመግደል ነው። የክርስቶስ ሞት ሞትን የሚገድል ሞት፣ ሞት በሞት ስለሞተ በአላዛር ትንሣኤ ሞት አልሞተም። በሁለተኛ ኢያኢሮስ ትንሣኤ ሞት አልሞተም። በመለኮታዊ ትንሣኤ ሞት አልሞተም። በክርስቶስ ሞት ግን ሞት ራሱ ሞት ሞት በሞት ሞት ሞትን የገደለ ሞትን ያሸነፈ
ሞት አዳምን ዲያብሎስ ሲያሸንፈው አዳም ሕያው ሆኖ የተፈጠረው ፍጡር እንዲሞት በማድረግ እንዲሞት አዳም ሲፈጠር ሞት የሚስማማው ሕያው ፍጡር ሆኖ መላእክት ሲፈጠሩ ሞት የሚስማማቸው አለ። ምክንያቱም ተፈጥሯቸው ተሳተነፋት ሰው ግን ከአፈር የተፈጠረ ስለሆነ ሞት ይስማማል። ሞት ይስማማል ማለት ነው ሞት ውስጡ ነበረ ማለት ነው። ሞትን ራሱ ሞት ነው ያለው ሞት ይስማማል። ይህን ስለሚያውቅ ዲያብሎስ የሰው ልጅ ያዋረደው ሞትን በማቅረብ ነው። የምትገለውን ማለት እንዲበላ በማድረግ ነው። ልክ እንዲተላለፍ ነው። ስለዚህ ይሄንን የሰው ልጅ ያሸነፈውን ሞት ነው ያሸነፈው። ሙቶ ሞትን አሸነፈ። የእሱ ሞትም ልዩ ናት፣ ትንሣኤ ነው። ከዚህ በፊት የነበሩ ሰዎች ሞትን አላሸነፉም። ሞት አሸንፏቸው ነው የሞቱት። ብዙ ቅዱሳን ሙተዋል። የሞቱት ሞት አሸንፏቸው፣ እሱ ግን የሞተው ሞት አሸንፎታል። ሞትን ያሸንፍ ዘንድ ሞት የእሱ ሞት ልዩ ናት። ልዩ ስለዚህ ነው በዕለተ ዓርብ የተሰቀለባትን ቀን መከራ የተቀበለባትን ቀን ቅድስት ነፍሱ በቅድስት ሥጋው የለየባትን ቀን በዓል ነው ብለን ለምን እናከብራለን ይባል? ያ ቀን ሞት ድል የሆነበት ጠላታችን ሞት የማይሻለው ጠላታችን ሞት ድል የሆነበት ቀን ስለሆነ ነው እንደ በዓል እናከብራለን። በመሞቱ በስቃዩ በመከራው የሰው ልጅ ጭካኔውን እያስታወስን አምላኩን እንደዛ በማድረጉ መድኃኒቱን እንደዛ በማድረጉ እያዘንን እያለቀስን ብናከብረው፣ በሌላ በኩል ደግሞ ሀዘናችን ደስታ ያለበት ሀዘን ውስጡ ደስታ ደስታው ምንድን ነው? ሞት በሞት በመሞቱ ሞት በሞት በመሞቱ ሞቱ ልዩ እንደሆነ ሁሉ ትንሣኤውም ልዩ ናት። ቅድም እንዳልኳቸው እሱ አስነሻለት አልፈለገም። ሞትን እንዳደረገ ራሱ ተነሳ። ራሱ ትንሣኤውን ልዩ አድርጓል። ልዩ የእሱ ትንሣኤ የበኩር ትንሣኤ እሱ በመነሳቱ ከዚህ በኋላ በሚኖረን ትንሣኤ ሙተን የማንቀርበት ትንሣኤ እንዲኖረን አድርጓል። ሙተን የማንቀርበት ትንሣኤ ሁለት ትንሣኤዎች እንድናገኝ ነው። አንደኛው ትንሣኤ በአጸደ ሥጋ እያለን የምናገኘው ትንሣኤ፣ ሁለተኛው ትንሣኤ በአጸደ ነፍስ በሁለተኛው በዳግም ምጽአት የምናገኘው ትንሣኤ። ሰው ሁለት ጊዜ ይሞታል፣ ሁለት ጊዜ ይነሳል። ሞቱ ሁለት ነው፣ ትንሣኤ ሁለት ነው። ለምን ነው ሞት ሁለት የሆነው? ሰው ሁለት ጊዜ ስለሚሞት። ለምን ነው ትንሣኤ ሁለት የሆነው? ሁለት ጊዜ ስለሚነሳ። በራእየ ዮሐንስ ምዕራፍ 16 ላይ ያለውን አንድ ሰው ሁለት ጊዜ ይሞታል፣ ሁለት ጊዜ ይነሳል። ሁለት ጊዜ እንወድቃለን፣ ሁለት ጊዜ እንነሳለን። በምዕራፍ 20 ቁጥር 6 ላይ ያለውን ደግሞ የሁለቱም ጊዜ ትንሣኤና የሁለት ጊዜ ሞት ነው ማለት ነው። በፊተኛው ሞት ድል ያልሆነ በኋለኛው ሞት አይጎዳም። በፊተኛው ትንሣኤ እድል ፈንታ ያለው በኋለኛው ትንሣኤ እድል ፈንታ ይኖረዋል። የመጀመሪያው ሞት ነው። የመጀመሪያው ሞት በኃጢአት ሞት ነው። ኃጢአት መስራት ሁሉ ሞት ነው። ኃጢአት መስራት ሁሉ መሞት ነው። ኃጢአት መስራት ሞት ነው። የመጀመሪያው ሞት የሚባለው ኃጢአት በመስራት የምንሞተው ሞት። እኛ እያንዳንዳችን በየቀኑ እንሞታለን። በየቀኑ እንሞተው መቼ ነው? በየቀኑ ኃጢአት ስንሰራ በየቀኑ እንሞታለን። በየቀኑ እንደምንሞተው ሁሉ በየቀኑ መነሳት እንችላለን። መቼ? ንስሐ ስንገባ ደግሞ እንነሳለን። ሞት የሚባለው በሉቃስ ወንጌል ምዕራፍ 15 የጠፋው ልጅ ታሪክ ላይ ስታነቡ የጠፋው ልጅ ከአባቱ ቤት ጠፍቶ ሲመለስ አባቱ አቅፎ ከሳመውና ድግስ ደግሶ ካበላ በኋላ የተናገረው ሁለት ነገር አለ። ሁለት መሰረታዊ ነገር ተናግሯል። ይሄ ልጅ ጠፍቶ ነበር፣ ተገኘ፣ ሙቶ ነበር፣ ሕያው ሆነ። ጠፍቶ ነበር። ጠፋ የተባለው ከአባቱ ቤት ይጠፋል። ማንኛውም ሰው ከቤተ ክርስቲያን ሕይወት ተነጥቆ ሲወጣ እንደጠፋ ነው። ከቤተ ክርስቲያን ሕይወት በነገራችን ላይ ከቤተ ክርስቲያን ሕይወት ውጭ ድነትም የለም፣ ትንሣኤ የለም። የግድ ለድነትና ለትንሣኤ ቤተ ክርስቲያን ተፈልጋለች።
የቤተክርስቲያን ሕይወት ማለት ደግሞ ምን ማለት ነው? በሰባቱ ምስጢራተ ቤተክርስቲያን በሚኖር ሱታፌ መኖር ማለት ነው። በተለይ መሰረታዊ በሆኑ በጥምቀት፣ በቁርባን፣ በሜሮን፣ በንስሐ ከነዚህ በአራቱ መሰረታዊ ምስጢራተ ቤተክርስቲያን ሱታፌ የሌለው ክርስቲያን የድነትም የትንሣኤም ሱታፌ አንድ ክርስቲያን መጠመቅ አለበት። አንድ ክርስቲያን በቅብአ ሜሮን ጸጋ መንፈስ ቅዱስ ማግኘት አለበት። አንድ ክርስቲያን ስጋውና ደሙን በመቀበል የዘላለም ሕይወት ማግኘት አለበት። በዮሐንስ 6 ላይ እንደተነገረው ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ተብሎ አንድ ክርስቲያን ንስሐ በመግባት ከሞተበት ከመጀመሪያው ሞት መነሳት አለበት። እነዚህ አራቱ ምስጢራተ ቤተክርስቲያን የግድ ናቸው። የግድ እነዚህ አራቱ የቀሩት ሶስቱ ምስጢረ ገሊል፣ ምስጢረ ተክሊልና ምስጢረ ክህነት የተፈቀደለት ሰው ነው። ምስጢረ ክህነት እግዚአብሔር የፈቀደላቸው ሰዎች ክህነት ለመቀበል፣ ምስጢረ ተክሊል እግዚአብሔር የፈቀደላቸው ሰዎች ጽጌ ለማድረግ፣ ምስጢረ ገሊል ደግሞ በሽተኞች ከካህኑ በረከት አግኝተው ፈውሰ ሥጋ ፈውሰ ነፍስ ለማግኘት የሚደረግ አራቱ ምስጢረ ያለ እነዚህ ክህነት ይናገር መጥፋት ነው። አንድ ሰው ከቤተክርስቲያን ይወጣ ከነዚህ ከአራቱ ተነጥሎ ንስሐ አባት ሳይሆን ቤተክርስቲያን መዝግባ ሳታውቅ በቤተክርስቲያን ውስጥ ምንም ቦታ ሳይኖር የሚኖር ከሆነ ጠፋ። ተጠምቆ ይጠፋል። ብዙዎች እንደሚያደርጉ ተጠመቀ መጣ በ40 ቀኑ በ80 ቀኑ እናትና አባቷን አስተምሩት። ከዚያ በኋላ ሄደ አይመጣም። የጠፋ ልጅ ማለት ነው። የጠፋ ልጅ እዛ የጠፋው ልጅ ታሪክ ውስጥ ሁለት የጠፉ ልጆች ነው። አንደኛው ልጅ ልብ ብሎ ዳለም ሄዶ የጠፋ፣ ሁለተኛው ልጅ ደግሞ አባቱ ቤት ራሱ የጠፋ። አባቱ እኔ ያዘመን እያገለገልኩ እንዴት ለኔ ያላደረክልኝ ብሎ ያማረር ነበር። ብዙዎች ሰዎች ምን ያደርጋሉ? እግዚአብሔር ቤት ውስጥ ያሉ እየመሰላቸው ውስጡ ነው የጠፉ። ደግሞ ተመተማሪ ነው የጠፋው፣ ማህበረኛ ሆኖ የጠፋው፣ ሰንበት ያበሩ ነው የጠፋው፣ የጽዋ ባሉ የጠፋው፣ ካህን ዲያቆን ሰባኪ ዘማሪ ሆኖ የጠፋው። እነሱ መጥፋታቸው የታወቀችው ግን አደረኛው አጥፋው በይፋ በሽታው የታወቀለት ሰው መረርቶት አመለ ሄዳል ወይ ሐኪም ቤት ይገባል። በሽታው ያልታወቀለት እሱም መሳሩን ያላወቀ ሰው ግን በድንገት ይሞታል። በየተራችን እኔ እኮ በድንገት ይሞታል ቢባሉስ ድንገት እንደው በማታ አጣደፈውና ሆስፒታል ድረስ ሞተ። ይሄ ሰውዬ በድንገት አይደለም የሞተው። በሽተኛ ሆኖ በሽታውን ሳያውቀው ሳይታከም ነው የሞተው። ይሄ መጥፎ እንደው ጸሎት ሲባል ዘይር መስል ይያለ ደህና ነኝ ያለ ባካቱ ጸልዩልኝ ሳይ እኔ ነው ማለት ጤና ነኝ እያለ እየኖረ ግን ውስጡ መሞቱን ሳያውቁ በድንገት እንደመሞት ያለ ጉዳት ይሄ አደገኛ ነው። ስለዚህ ድነት ያለ ቤተክርስቲያን ትንሣኤ ያለ ቤተክርስቲያን መጥፋት ከመሞት ነው። ሁለተኛ የተናገረው ቃል ምንድን ነው? ሞቶ ነበር። ይሄ ጠፋው ልጅ እኮ ይበላል፣ ይጠጣል፣ ይተነፍሳል፣ ይናገራል፣ ያያል፣ ያሸታል፣ ይሰማል። እኔም ማለትነው ሁሉ ያደርግ ነበር። ግን አባቱ ስለሚበላ፣ ስለሚጠጣ፣ ስለሚተነፍስ፣ ስለሚያሸት፣ ስለሚሰማ ይሄ በሕይወት አለ ሙቶ ነበር። እኛ ሳንሞት ነው ወይ? አልሞትንም። አንድ ሰው ስለሚበላ፣ ስለሚጠጣ፣ ስለሚተነፍስ፣ ስለሚንቀሳቀስ ብቻ እኮ እንደ ቅዱስ መጽሐፍ ሕይወት አለው አይባልም። በባዮሎጂ አንድ ሰው ኖረ የሚባለው ቢተነፍስ፣ የደም ዝውውሩ እስካለ ድረስ፣ ሳምባው እስከሰራ ድረስ፣ ሌሎች የደም ዜሮች እስከሰሩ ድረስ፣ የልብ ትርታው እስካላቆመ ድረስ ይህ ሰውዬ አለ ቶሎ በመጽሐፍ ቅዱስ ትምህርት ግን ይህ ሰው አለ ላይባል ይችላል። ምንም እንኳን የጤና ምርመራ አድርጎ ሙሉ ጤነኛ ቢባል በመጽሐፍ ቅዱስ ምርመራ ሲደረግለት ግን ሙታል ሊባል ይችላል። እግዚአብሔር ውስጥ ከሌለ እሱ በእግዚአብሔር ውስጥ ከሌለ ከእግዚአብሔር ቤት ከወጣ ሞት የመጀመሪያው ሞት እሱ። ይሄ ሞት የድል የሚመጣው በምንድን ነው? ንስሐ በገባን ቁጥር ሞትን እንገድለዋለን። በእንባ ነው የምንገድለው። የኛውን ሞት በእንባ ነው የምንገድለው። በስግደት ነው የምንገድለው። በጾም ነው የምንገድለው። በጸሎት ነው የምንገድለው። በትህትና ነው የምንገድለው። በትዕቢት የሚመጣውን ሞት በትህትና እንገድለዋለን። በመብላት የሚመጣውን ሞት በመጾም እንገድለዋለን። በመስጠት የሚመጣውን ሞት በመስጠት እንገድለዋለን። ራሱን ከፍ በማድረግ
በማድረግ ነው በአንድ ወረት ይገኛል በዝና በክብር ነው ራስን በመሸሽ እንግዲህ እንደዚህ ካላደረገ ከፊተኛው ትንሣኤ እድል የሌለው ሁለተኛው ላይ በፊተኛው ትንሣኤ ያለው ብዙ ቅዱስ ነው ሁለተኛው ሞት በሱ ላይ ስልጣን የለውም ሁለተኛው ሞት የተባለ ነው የገሃነም ሞት ያ ሌላ ሞት አደገኛ ሞት ስለዚህ የዚህኛው ሞት አሁን ትንሣኤ አሁን ነው ንስሐ ሳይገቡ ትንሣኤ በዓል ማክበርና ዶሮና በግ ማረድ ምንም ጥቅም የለውም ብዙዎቻችን ትንሣኤ የምናከብረው በግ በማረድ ዶሮ በማረድ ጠላ በመጥመቅ ዳቦ በመድፋት የራሱ ደግሞ ጭፈራ ቤት ውስጥ ጭፍሩ በማድረግ አረቄ በመጠጣት በማሰከር የትንሣኤ ማክበር ሲባል ይችላል በዳግም ምጽአት የምንጠየቀው ጥያቄ በየትንሣኤው ስንት በግ አረዳችሁ ወይም እናንተ ስንት ዶሮ ታረዳችሁ ወይም ስንት አምባሻ ተጋገረ የሚል ጥያቄ አለው ከመጀመሪያው ትንሣኤ ድል ፈንታ ነበረ ወይ ድል ፈንታ ነበረ ትንሣኤ ባፈርስ ትንሣኤ በዓል ብቻ አይደለም ትንሣኤ ህይወት ጭምር ነው ለእኛው ትንሣኤ በዓል ብቻ አይደለም ትንሣኤ ህይወት ነው እኛ የትንሣኤው ህይወት ተካፋዮች ነን እንዳልኳችሁ ክርስትና ስነ ስርዓት አይደለም ስነ ስርዓት ማለት ምንድን ነው አሁን ለምሳሌ ጋብቻና ሰርግ ልዩነታቸው ጋብቻ ይወጣ ሰርግ ስነ ስርዓት ስለዚህ ሰርግ አንድ ቀን ቢበዛ ባዳድ ባህል ሳምንት ወር የሚፈጅበት ነው 5 ዓመት ሙሉ ግን ሰርግ የሚሰርግ ሰው ካላፈለ 5 ዓመት ሙሉ በጋብቻ የሚኖርና 60 ዓመት ሙሉ በጋብቻ የሚኖር ሰው አለ እንደውም ይመሰገናል እሱኛ 60 ዓመት ሙሉ ይሰርግ ነው ሰርግ ስነ ስርዓት ጋብቻ ነው ክርስትና ስነ ስርዓት አይደለም የሆነ ቀን የሚደረግ ስነ ስርዓት አይደለም አሁን ለምሳሌ ክርስትና ስነ ስርዓት በ24 ደብረ ታቦር ሲል የምናከብረው በ12 ኢዲስ አይደል የምናከብረው መስከረም 21 ግሸን የሚሄድበት ህዳር 21 አክሱም ጽዮን የሚሄድበት ስነ ስርዓት ብቻ አይደለም እሱ የህይወቱ ክፍል ፌርማታው ነው በየቦታው ምዕራፍ አለው እንጂ እሱ ብቻውን ክርስትና ግን አይደለም ወይም የተናረቅ መጥረል ለምንድነው የፋሲካን መጥረል ለምንድነው የሆነ በዓል የምንጠብቅለት አይደለም እሱ የህይወት ክፍል ነው እንጂ ብቻውን ክርስትና አይደለም ክርስትና ህይወት ነው ትንሣኤ እንደዚህ ነው ህይወት ነው ክርስትና ራሱ ትንሣኤ ንስሐ ሁልጊዜ መግባት ነው የመጀመሪያው ትንሣኤ ነው ሁለተኛው ትንሣኤ ነው ሁለተኛው ሞት ተከትሎ ነው የመጀመሪያው ሞት ከኃጢአት ትንሣኤ ያገኘ ሁለተኛው ሞት አያገኝም ይሄ አሁን እናንተ ብትሞተው ሞት የተጋወት እሱ አሁን ነው መንገድ ነው ቅዱስ ጳውሎስ ልጅ ከክርስቶስ ጋር ነው እናፈቃለሁ ከሁሉ የሚሻል ነውና ይላል አሁን ይሄኛው ሞት ለክርስቲያኖች ምን ማለት ነው ምን መንገድ ነው ብዙ አባቶቻችን ብታው ስለዚህኛው ሞት አይጨነቁም ለምን ነው አይጨነቁም ይሄ ሞት ይተነሳ ሞቷል በቃው አቅም የለውም ከዚህኛው ዓለም ወደሚቀጥለው ዓለም መሸጋገሪያ እንጂ አሁን በእኛ ላይ አቅም ያለው ሞት የምንሞተው መቼ ነው በገዛ ስራችን ኃጢአትን ጎትተን ካመጣን ኃጢአት ሰርታ ምኞት ሰርታ ማንን ትወዳለች ኃጢአትን ትወዳለች ኃጢአት ሰርታ ደግሞ ማንን ትወዳለች ሞትን ትወዳለች ቻርሊ ነው ቅዱስ ያዕቆብ ተመልሰለ ምኞት ሰርታ ኃጢአት ሰርታ ሞትን ስትወድ ነው እኛ ሁለተኛው ሞት ማለት የትኛው ሞት ነው የገሃነም ሞት የገሃነም እሱ ደግሞ አደገኛው ነው ትንሣኤ የለውም ከገቡ አይወጡም ከገኙ አያጡም ሁለት ቦታዎች አሉ እንደዚህ መንግስተ ሰማያት ከገቡ አይወጡባት ገሃነም እሳትም ከገቡ አይወጡም መንግስተ ሰማያትን አግኝቶ ማጣት የለም ገሃነም ገብቶ መውጣት ሁለቱም የመጨረሻ ስለዚህ ሁለተኛው ትንሣኤ የምንለው የትኛው ነው ይሄኛውን ሞት ታዩ ማለት ነው ፋሲካ እንለዋለን ትንሣኤ ፋሲካ ማለት በዕብራይስጥ ቋንቋ አለፈ ሄደ ማለት ነው ታሳስ ማለት በዕብራይስጥ ማለት መሄድ
በግብፅ በኦሪት ዘጸአት ላይ እስራኤል ከግብፅ በሚወጡበት ጊዜ የመጨረሻው አንደኛው ተአምር ሞተ በኩር ከመደረጉ በፊት እግዚአብሔር ለሙሴ አንድ ትእዛዝ ያደረገ የመጨረሻ ፈርዖንና ሰራዊቱ የሚወጡበት እስራኤል ነፃ የሚወጡበት ስራ አሁን ይሰራል። የአንድ ዓመት ጠቦት ጸጉሩ ያላነረ ስጋው ያልገነከረ ቀንዱ ያልከረከረ የአንድ ዓመት ጠቦት ውሰድና እረድ። ስጋው